ሰላም ወደ አድማጮቻችን የያ ስፖርት ነው። ዩናይትድ ትናንት ከኤፍኤ ካፕ ጨዋታ መሰናበቱን ተከትሎ በብራይተን የዩናይትድ ደጋፊዎች ከባድ ተቃውሞ ላይ ናቸው። ዩናይትድ በዘንድሮ የውድድር ዓመት በካራባኦ ካፑ ገና ሁለተኛ ዙር ላይ ነው የተሰናበተው። በኤፍኤ ካፑ ሶስተኛ ዙር ምንም አይነት የአውሮፓ ውድድር መድረክ ላይ ዘንድሮ አይሳተፍም። አሁን ዩናይትድ በእንግሊዝ ፕሪሚየር ሊግ ጨዋታዎች ብቻ የውድድር ዓመቱን የሚያጠናቅቅ ይሆናል። ታዲያ ዩናይትዶች ሩበን አሞሪምን ካሰናበቱ በኋላ አሁንም የዩናይትድ ደጋፊዎች ትልቁ ጥያቄ በሩበን አሞሪም መሰናበት ሳይሆን እውነት ሩበን አሞሪም የተሰናበቱት በውጤት ችግር ወይስ ኃላፊዎቹ ጋር ባለመስማማት? ይህ ለዩናይትድ ደጋፊዎች ምክንያቱም ሩበን አሞሪም በአስቸጋሪ ወቅቶቻቸው የታገሷቸው የዩናይትድ አለቆች ባለፉት ጊዜያቶች ግን የዩናይትድ አለቆችን ሲቃወሙ ይህ ክለብ ሩበን አሞሪምን ለማሰናበት ወስኗል። ከዛ ውጭ እንግዲህ ለሩበን አሞሪም የተከፈለ ገንዘብ አለ የለቀቁበት፣ እንዲሁም ደግሞ መጀመሪያም ሲያመጡት 13 ወራት የነበረው ፍቅራቸው መቀጠል አልቻለም። ታዲያ ዩናይትድ በክረምት የዝውውር መስኮት አዲስ አሰልጣኝን የሚያመጣ ይሆናል። ማን ይሆናል ተብሎ እንደሚጠበቅ አሁንም ብዙ ግምቶች ያነሳሉ። ነገር ግን ዩናይትድ በክረምት ወቅት አንደኛ ብዙዎቹን የሀገራት ጨዋታ የሚያሰለጥኑ አሰልጣኞችን በዩናይትድ ዝርዝር ውስጥ አሉ። አንደኛው ቶማስ ቱሄል ነው፣ የእንግሊዝ ብሔራዊ ቡድን አሰልጣኝ። ሌላኛው የብራዚሉ አሰልጣኝ ካርሎ አንቸሎቲ ነው፣ ካርሊቶ። እነዚህን አሰልጣኞች በማየት ላይ ይገኛሉ። ነገር ግን ዩናይትድን እስከ ሰኔ ድረስ ማን ያሰለጥናል የሚል ጊዜያዊ አሰልጣኝ ለመተካት ይፈልጋሉ። ታዲያ ባለፉት አንድ ሳምንታት ውስጥ ሁለት አሰልጣኞችን ማናገር ችለዋል። የቀድሞ የዩናይትድ አሰልጣኝ ኦሌ ጉናር ሶልሻየር እና የቀድሞ አሁንም የዩናይትድ ተጫዋች የዩናይትድ አሰልጣኝ የነበረው ማይክል ካሪክን አነጋግረዋል። ታዲያ ትናንት ምሽት በወጡ መረጃዎች መሰረት ማይክል ካሪክ በዩናይትድ ቤት ተመራጭ ሆኖ ታይቷል። ማይክል ካሪክ እንግዲህ በዩናይትድ ቤት ይህ አሁን 44 ዓመቱ የደረሰው የቀድሞው የዩናይትድ የአማካይ መስመር ተጫዋች አስደናቂው ማለት ይቻላል ከ2006 እስከ 2018 ለዩናይትድ መጫወት ችሏል። ታዲያ በእነዛ ዓመታት 5 የእንግሊዝ ፕሪሚየር ሊግ እና የአውሮፓ ቻምፒዮንስ ሊግንም ማሸነፍ የቻለ አስደናቂ የአማካይ መስመር ተጫዋች እንደነበር የሚታወስ ነው። ታዲያ በኦሌ ጉናር ሶልሻየር ስር ምክትል አሰልጣኝ ሆኖ ዩናይትድን ማሰልጠን ችሏል። ያ ብቻ አይደለም። ከዩናይትድን ኦሌ ጉናር ሶልሻየር ከተሰናበተ በኋላ ለ3 ጨዋታ ያክል መምራት ችሎ ነበር። ታዲያ ከኦሌ ጉናር ሶልሻየር መሰናበት በኋላ ራልፍ ራኒክን በጊዜ አሰልጣኝነት ዩናይትድ ሲቀጥር በወቅቱ የማይክል ካሪክ ስንብት ተነገረ። ማይክል ካሪክ ወደ ሚድልስቦሮ አቀና። በቦሮ ጥሩ ዓመታትን አሳለፈ። በባለፈው ክረምት ግን ከቦሮ ጋር መለያየቱን ይፋ ሆነ። ታዲያ በቦሮ ቤት በሚድልስቦሮ ጥሩ ብቃቱን ካሳየባቸው አንዱ በካራባኦ ካፕ እስከ ግማሽ ፍጻሜ የደረሰበት ጨዋታዎች የሚታወሱ ናቸው። ይህ አስደናቂ አሰልጣኝ እንግዲህ በዩናይትድ ቤት በጊዜ አሰልጣኝነት የሚሆን ነው። ጥሩ ታክቲኮች አሉት። ነገር ግን አሁንም ቢሆን ትናንት ጃክ ፍሌቸር እንደተናገረው እነዚህ ተጫዋቾች ዩናይትድን የሚመጥኑ አይደሉም የሚል ነው። እኔ ግን እንደ ስብስብ የብዙ ዩናይትድ ደጋፊም ሀሳብ ሁሌም አሰልጣኝ በመቀየር ተጫዋች በመቀየር ሳይሆን ትልቁ ችግር የዩናይትድ አናቱ ላይ ነው። አናቱ ካልተስተካከለ ማይክል ካሪክ እንዳለው የፈርጉሰንን አብዮት ምልትም ፈርጉሰን በዩናይትድ ቤት ምርጡ አሰልጣኝ ነበር። ነገር ግን ከፈርጉሰን ውጭ የሚታሰብበት አንደኛ፣ ሁለተኛ ዩናይትድ እንደ ስብስብ የፈርጉሰን ተጫዋቾችን ብቻ በሚመለከት ሳይሆን የግሌዘር ቤተሰቦች ለቀው አዲስ ነገር የሚያስፈልገው ይሆናል። የብዙ የዩናይትድ ደጋፊዎች ተስፋ ዩናይትድ በአዲስ ባለሀብቶች በኳታርም ይሁን በሌላም ባለሀብቶች ከግሌዘር ቤተሰቦች የሚለቅ እንደ ኢኒዮስ አይነት ሳይሆን የተለየ አይነት ከዛ ውጭ ቡድኑን የሚወድ ውጤታማ እንዲሆን የሚፈልግ እንጂ የዩናይትድን ገንዘብ የሚበደር የሚወስድ አሰልጣኝ አይደለም። ታዲያ ንግግሮቹ እንደቀጠሉ ናቸው። ውጤቱ ምን ያክል ይሆናል በሚቀጥሉት ጊዜያቶች የምናይ ይሆናል። ውድ አድማጮቻችን እናንተ እንዴት ታስቡታላችሁ? ማይክል ካሪክን በሚመለከት ትናንት ምሽት ፋብሪዚዮ ሮማኖ ይዞት በወጣው መረጃ መሰረት ይህ አሰልጣኝ ዩናይትድ ለመቀጠር ጫፍ ደርሷል። እንግዲህ ይህ አሰልጣኝ በሚቀጥሉት 24 ሰዓት ወይም በ48 ሰዓት ውስጥ የዩናይትድ ጊዜ አሰልጣኝ ሆኖ የሚቀጠር ይሆናል። የዩናይትድ ደጋፊዎች የሚያሳስባቸው አሁን የጊዜ አሰልጣኝ ጉዳይ ሳይሆን ቋሚ አሰልጣኝ ወይም ዋና አሰልጣኙ ማን ሆኖ ይመጣል የሚለው። እንግዲህ በኢኒዮስ ስር ለውጦች ይመጣሉ ተብሎ በጣም ብዙ ተጠብቆ ነበር። ኢኒዮስ ካና አሰራራቸው ዩናይትድን ገደል ይዘውት እየገቡ ነው የሚገኙት። ይህ ሁኔታ ታዲያ ለዩናይትድ ደጋፊዎች አሳሳቢ አድርጎታል። እንግዲህ በዚህኛው ፕሮግራማችን ደግሞ የማይክል ካሪክ ምን ነገሮችን ያሳያል የሚል ነው። እንግዲህ የኦሌ ምክትል ሆኖ በነበረበት ሰዓትም ማይክል ካሪክ በጣም ከተጫዋቾቹ ጋር የሚጋጭ አይነት አሰልጣኝ እንደማይሆን ካሁኑ የሚጠበቅ ነው። ተጫዋቾችን በሚገባ ማነሳሳት፣ በሚገባ የእንግሊዝ ፕሪሚየር ሊጉ ላይ እስከ ቶፕ 5 ወጥቶ የአውሮፓ ቻምፒዮንስ ሊግ ተሳትፎን ያረጋግጣሉ የሚለው ትልቁ የማይክል ካሪክ ፈተናና ስራ ነው የሚሆነው። እንግዲህ ማይክል ካሪክ በጨዋታ ሂደቱ ላይ 4-2-3-1 ዩናይትድን የሚመልሰው ይሆናል። ከሩበን አሞሪሙ 3-4-3 ይመልሳል ማለት ነው። ጃክ ፍሌቸር እንግዲህ ትናንትና ቡድኑን ተመሳሳይ ሁኔታ ለማሰልጠን ሲሞክር ድሎችም ነበሩት እንግዲህ ጊዜ አሰልጣኝ ለመሆን። ነገር ግን የትናንትናውን ውጤት ተከትሎ
ፍሌቸር ቡድን ውስጥ ያለመቆየት ሂደቱ ሰፊ ነው የሚሆነው። ካሪክም መጣ ማንም መጣ ዩናይትድ የአማካይ መስመሩ ላይ አሁንም መጠገን የሚያስፈልገው ይሆናል። እንዴት አይነት አሰልጣኝ ይጠቀማል ካላችሁኝ በመከላከሉ ረገድ ደግሞ ቡድኑ 4-2-3-1ን ፕረስ የሚያደርግበት መንገድ ይሆናል። ነገር ግን በሚያጠቁበት ጊዜ 3-2-5ን የሚመርጥ አይነት ነው። ፉልባኮቹን በደንብ አስጠግቶ መጫወት የሚፈልግ በቦሮ ቤት ጥሩ ብቃቱን ያሳየው በዛ ነው ወቅት ነበር። ይሄ ከኋላ የሚቀሩት ባክስሪ ሲባል ግን እንዴት ማለት ነው? 3-2-5 ሲባል አሁን ለምሳሌ አንዱ የመስመር ተከላካይ ሲያጠቃ አንዱ የመስመር ተከላካይ ይጠብቃል አይነት አጫወት ነው። ለምሳሌ ዶርጉና ማዝራዊ ቢሰለፉ ማዝራዊ ወደኋላ ሲመለስ ዶርጉ በጣም በማጥቃቱ ይሳተፋል። ዳሎትና ሾው ከተሰለፉ ዳሎት በጣም ሲያጠቃ ሾው የሚመለስበት አይነት ብቻ ዩናይትድ የተሻለ ውጤታማ የሚያደርግ ነው። ሌላኛው በዩናይትድ ቤት እንግዲህ የ6 ቁጥሩ ሚና ካዝሜሮ ነው የሚይዘው። ያለ ካዝሜሮ ዩናይትድ አሁንም እንግዲህ ችግር ውስጥ እንደሚገባ የግሪምፕሲውና የብራይተኑ ጨዋታ ያመላከተ ይመስላል። የአማድና ሚምቦሞ ሁለቱም ብቻ ናቸው እንግዲህ በዩናይትድ ቤት የመስመር ተጫዋቾች አሉት። ስለዚህ ሁለቱም የተሻለ ቦታዎችን የመሸፈን አቅም ይኖራቸዋል። በተለይ ታች ላይን ወይም ደግሞ መስመሩን ጠብቆ የሚያጠቃ የመስመር ተጫዋች ዩናይትዶች ያስፈልገውታል። ኢንቨርተድ ፉልባክ መሆን የሚችሉ ተጫዋቾችም ያስፈልጉታል። እንግዲህ ቅርጹ ሊሆን የሚችለው አንደኛው ሴንላሚስ ግብ ጠባቂ ሆኖ ይጀምራል። የተከላካይ መስመሩ ላይ በማይክል ካሪክ ስር የሚጠበቀው አሰላለፍ ሾው፣ ሊቼ፣ ዴሊት እና ማዝራዊ ሊሆኑ ይችላሉ። እንግዲህ ሉክ ሾው እና ማዝራዊ በሚሆንበት ጊዜ ሾው በሚገባ ማጥቃት የሚችል ነው የሚሆነው። ኩቢሜኒዮና ካዝሜሮ በአማካይ መስመሩ ላይ ከብሩኖ ፈርናንዴዝ ጎን የሚሰለፉበት እድል ይኖራል። ነገር ግን አሁን የማጥቃቱ ላይ በተለይ ለኩኛ በ3-4-3 ያጫወት ስታይል ውስጥ በሀፍቴን መሆን የሚችል ነው። ነገር ግን በሚያጠቃበት ጊዜ ቋሚ አጥቂ ሆኖ አጥቂው ወደኋላ ገባ እያለ ሁለቱም መስመሮች የሚያጫውት ይፈልጋል። ስለዚህ ሚምቦሞና አማድ በሁለቱ መስመሮች ሊጫወቱ የሚችሉበት እድል ይኖራል። ኩኛ ወይም ሴስኮ ደግሞ በማጥቃት መስመሩ ላይ ይሰለፋሉ። እዚህ ጋር ሌላኛው መነሳት የሚጠበቅበት ነጥቦች ላንሳ። 2 ነጥቦች ይነሳሉ። ሌላኛው የጨዋታ ቅርጹ ምን አይነት ሊሆን ይችላል ነው። ሌላኛው እንግዲህ ያሰላለፍ ቅርጹ ሊሆን የሚችለው ሊቼን ወደ ግራ መስመር ማምጣት እና እንደ ባርሰናል ቤት አሁን ቲምበር እንደሚታየው አይነት ሚናን እንዲወስድ ማድረግ ነው። ኤቨን እና ማቲያስ ዴሊትን ማሰለፍ በአካል ብቃቱ ረገድ ወይም ደግሞ በቁመት ረገድ ቡድኑ ከፍ የሚል ይሆናል። በሚገባ የቆሙ ኳሶችን መከላከል እንዲችል የሚያግዘው ይሆናል። ያ ጥሩ የተሻለው የማጥቃት አማራጭ ይሆናል ብዬ በኔም እይታ አስባለሁ። ታዲያ የቀኝ መስመሩን ማዝራዊ ወይም ደግሞ ዳሎት ሊሸፍኑ ይችላሉ። በተለይ በማጥቃቱ ረገድ ዳሎት የተሻለ ስለሆነ ከዴሊት ጋር እየተጋገዙ የቀኝ ማጥቃቱን የሚይዙ ይሆናል። በአማካይ መስመሩ ላይ እንግዲህ ይህ ሁሉ የሆነው እዚህ ቡድን ውስጥ እንግዲህ አሰልጣኙ መሰናበቱ የሚጠቀሙ ተጫዋቾች ሊኖሩ ይችላሉ። አንዱ እንግዲህ ኩቢሜኖ ነው የሚሆነው። ሜኖ ከካዝሜሮ ጋር በአማካይ መስመሩ ላይ የመጫወት እድል ይኖራቸዋል። እንግዲህ በ10 ቁጥር ሚናነቱ ላይ ደግሞ ብሩኖ ፈርናንዴዝ ይኖራል። ሚምቦሞና አማድ ሁለቱን መስመሮች የሚይዙ ይሆናል። አጥቂ ኩኛና ከሴስኮ መምረጥ የሚያስፈልግ ይሆናል ማለት ነው። ይህ አንዱ የአሰላለፍ ቅርጽ ነው የሚሆነው። ያለበለዚያ ደግሞ በቡርኖ ቦታ ላይ ኩኛ ሆኖ ሴስኮ ማጥቃት የሚችልበት ቅርጽ ይኖራል። አሞሪም ከወጡ በኋላ ብዙ መረጃዎች ይወጡ ይገኛሉ። ነገር ግን የሚያመላክቱት መረጃዎችም ሁኔታዎችም የሚያመላክቱት ትልቁ የዩናይትድ ችግር ኃላፊዎቹ ናቸው። ተጫዋቾቹን 300-400 ሚሊዮን ፓውንድ ዩናይትድ ያወጣል። ነገር ግን ለውጥ ካልመጣ በዝውውር ስህተቶች ብቻ የዩናይትድ ሁኔታ የሚሳበብ አይደለም። ብዙ ተጫዋቾች ከዩናይትድ ለቀው ውጤታማ ሲሆኑ ታይተዋል። ስለዚህ እዛ ቤት ውስጥ ያለው አባባሉ እንደሚባለው የአሳ ግማቱ ከጭንቅላቱ እንደሚባል የዩናይትድ ችግር የዩናይትድ አመራሮች ናቸው። ከነሱ አመራሮች ሲባል ደግሞ ባለቤቶቹን ጨምሮ ማለት ነው። እነሱን አይነት ለውጥ ዩናይትድ የሚፈልግ ይመስለኛል። ተመሳሳይ አሰልጣኞችን እና እንትኖችን በመለወጥ አይመጣም። ነገር ግን እኔ አንድ ሰው እንደው አሰልጣኝ ለዩናይትድ ቢባል በኔ እይታ ይሄን ሁሉ ነገር ሊያረጉት የሚችሉት ካርሎ አንቸሎቲን ከብራዚል ከዓለም ዋንጫው መልስ ማምጣት። ካርሎ አንቸሎቲ በመጥፎ ባለቤቶች ሁኔታም ነገሮችን ማረጋጋት የሚችሉ የተሻለ ደግሞ ቡድኑን የመረጋጋት ሁኔታን ማምጣት የሚችሉ አሰልጣኝ ናቸው ብዬ አስባለሁ። ታክቲክ ብዙ ባይሆንም ማን ማኔጅመንቱ የተሻሉ ስለሆኑ የተሻለ ዩናይትድን ቅርጽ የማስያዝ አቅም ይኖራቸዋል። ነገር ግን ካርሎ አንቸሎቲ በእንደዚህ አይነት በአዲሱ የድሮ አሰልጣኞች በአዲሱ አይነት ፎርማት መምጣት ብዙን ጊዜ ምርጫቸው አያደርጉም። ምክንያቱም ካላችሁ ፖርሲነሩ እኔንም እገዛልን መወስነው ካለ እንደ ካርሊቶ አይነት በደንብ ልምድ ያለው አሰልጣኝ የመምጣት እድል የለውም። ነገር ግን ዩናይትድ አንዱ ሊጠቀም የሚችለውና በአጭር ጊዜ ለውጦችን ማምጣት የሚችለው በኔ እይታ እንደ ካርሎ አንቸሎቲ አይነት አሰልጣኞችን በክረምቱ ማምጣት አሁን ጊዜ አሰልጣኙ እንዲቀጥል ማድረግ ነው። በደንብ በሚገባ ደግሞ ያሉትን አሰልጣኞች አሰሳ ማድረግ የሚያስፈልግ ነው። ደረማቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።